እኔ ምንድን ያደረግሽው ትላለህ እንዴ? ይሄ እንዳይፈጠር ብዙ ሞክሬያለሁ፣ ግን በጣም ታገልከኝ። ለምን መጠጥ አንቀይር? ልጅቷ እንደሆነ እርግብ መሳይ ባብ ናት። ታምኛታለሽ? ከልጅቷ ጓደኛ ጋር ምን እያደረግክ ነበር? አንቺ እንድንጠፋፋ ትፈልጊያለሽ አለች። አንቀብት ገላት። ምን የሚፈጠር መስሎ ነው? ለምንድን ነው ሰው የምታስደነግጠው? ምን ተፈጠረ ደግሞ? ምን ተነጋግራችሁ ነው ከአለም ጋር የተጨባበጥሽው? ምንድን ነው ሄርሜላን እያየው? የዚህ ቤት ሰዎች እንደው ክብር አይወድላችሁ። ህብስት ያው እንግዲህ የበአምላክ እህት በጥፊ ስትመታትኝ መስፍኔ ደርሶባትኝ መስፍኔ ደግሞ ወሰዳት ወደ ቤት ማለት ነው። ወደ ቤት የወሰዳት ሊያረጋጋት እና አይዞሽ ጎንሽ ነኝ ብሎ ሊያጽናናት ነው የወሰዳትኝ። ከዛ ከወሰዳትም በኋላ በአምላክም እንግዲህ ያው ሲፈልጋት ቤት አጣትኝ። ከዛም በኋላ ታፈሱን ሲጠይቃት ታፈሱ ደግሞ ይዟት ሄዷን አለችው። ከዛም በኋላ ተነስቶ ከሄርሜላ ጋራ ወደ መስፍኔ ቤት ሄዱ ማለት ነው። ከተመለሰ ከሄዱ በኋላ ያለውን ነገር መስፍኔ ለበአምላክ ያለውን ነገር ነገረው። ሂጂ እሷን ሴትዮ ካልገደልኳት ሲል አይ መጀመሪያ አንተ ተረጋጋ፣ ከገደልካት እሷን እንደዚህ ያደርጋለሁ ብትል አጉለችኛዋ ፈተናና ስቃይ ነው የምታበዛባት ለህብስት ምንም የጠቅማት ነገር እንደሌለው ያስረዳዋል ማለት ነው። ከዛም በኋላ በአምላክ ይረጋጋና ህብስቴን ከሄርሜላ ጋራ አስቀምጧቸው እነሱ እንግዲህ ሊሸኛት ወጣ ማለት ነው። ከወጣም በኋላ ይዟት ከሄደ በኋላ ሄርሜላን ያስጠነቅቃታል ማለት ነው። ምክንያቱም መጀመሪያ ላይ ከባለፈው ክፍል ካያችሁትኝ በአቶ አለም የሄርሜላን እጅ ሲስም ነበረ ያገኘው የደረሰበት ማለት ነው። ከዛም በኋላ ይዟት ወጣ ልሸኛትኝ የአስጠነቅቃት ከዚህ በኋላ ከህብስት አንድ ነገር የምትጎዳ ነገር ብታረጊ እኔ አንቺን አያድርገኝ ብሎ ሲናገራት እሷ ደግሞ እሷ እኮ እህቴ ናትኝ እንዴት እንደዚህ ነገር አድርጋለሁ እያለች ነው። ምክንያቱም ሄርሜላ ደግሞ በአሁኑ ሰዓት ገንዘብ ያስፈልጋታል ማለት ነው። ገንዘብ ስለሚያስፈልጋት እናቷ በሽተኛ እንደሆነች ስትነግረው ግን ሊረዳት አልቻለም ማለት ነው። እሷ ደግሞ ገንዘብ ካገኘች ምንም ነገር ወደኋላ እንደማትልና ሁሉን ነገር እንደምታደርግ ድሃ ማንም ሰው አይወደው ማንም ቢናገር ተንኮለኛ ነው እንጂ የሚለው ማንም አይሰማውም ብላ ስትናገር እና እየፎከረችበትም ነበር። የፎከረችንም ደግሞ ያው እንግዲህ አድርገዋለች ማለት ነው። በግማሽም እንግዲህ ተሳክቶላታል ለጊዜው። ከዛ እንደፎከረችም አልቀረችም እና ወደ ቤቷ ሄደች። አቶ አለም ድርጅቱን ሊሸጠው ነው። የቱን ድርጅት? የመጀመሪያውን ድርጅት ሸጦ ሌላ ድርጅት ሊገዛ አስቧን። ብር ደግሞ ከሚስቱ እየጠየቀ ነው። እሷ ደግሞ ብትከስር እኔ የለሁበትም እኔ አንተን አያድርገኝ ብላ ስታስጠነቅቀው ትገኛለች ማለት ነው። ካስጠነቀቀችውም በኋላ እሱ ደግሞ በውስጡ እሰራልሻለሁ አንቺ አሮይት ሲራትኝም ነበረ እና እስቴም በቃ አሁን በአሁኑ ጊዜዋ ከመስፍኔ ቤት ስለሄደች ደስ ብሏታን። ግን ከመስፍኔ ቤት ተመልሳ ወደ ቤቷ ስትሄድ በጣም ታዝና በጣም ይከፋታል። ለምን ብትሉ ምክንያቱም በሰላምና በፍቅር አትቀበላትም እና ምክንያቱም ትመታታለች፣ ታሰቃያታለች፣ ታስርባታለች፣ ትገፈትራታለች ከተቀመጠችበት እና ብዙ ስቃይና ብዙ መከራ እየደረሰባት ትገኛለች ማለት ነው። በአሁኑ ሰዓት ህብስቴ በጣም ሰቀቀና በጣም ያለችበት ሁኔታ በጣም አሳሳቢ ነው። በአሁኑ እሷ ቤት ይዟት ከሄደ በኋላ በአምላክ ወደ ቤት ከወሰዳት በኋላ አንቺ ድራቆርት እዚህ ምን ትሰሪያለሽ? አስቀምጣትና ሄድ ተጎልታ ምን ትሰራለች? ምን ጥቅም የላትም ብላ ስትናገር በአምላክ ደግሞ ያው እንግዲህ ትቷት ይሄዳል ማለት ነው። ትቷት ከሄደ በኋላ ግን ነገር ግን ምንም አማራጭ እንደሌለው ሲሰማው ነው ይዟት እንትን ያለው ማለት ነው። ከዛ በኋላ እሷን ይዟት ከሄደ እሷን እዚህ አድርሶ እሱ ወደ ጓደኛው ይሄዳል። ከሄደው በኋላ ልክ ያችኛዋ ምክንያቱም ሄርሜላ መስፍኔ ሄርሜላን ይወዳታል። ሄርሜላን ስለሚወዳ ሄርሜላ የፈለገችውን ነገር ይህን አድርግ ስትለው እሺ ብሎ ከማድረግ ወደ ኋላ አይልም። ምክንያቱም ይወዳታል፣ ያፈቅራታል። ሽማግሌ ራሱ እልካለሁኝ ሲያማክራ ለሄርሜላን ወድጃታለሁ ብሎ ለህብስት ሲያማክራት በጣም ምርጥ ልጅ ናት፣ በጣም ቆንጆ ሀሳብ ነው፣ ለምን ሽማግሌ አትልክና አታገባትም ብላ ታስረዳዋለች ማለት ነው። ከዛ በኋላ እንደዛ ስትለው ውይ አንቺ እንደዛ ካልሽኝማ በቃ ሽማግሌ ጠንከር ያሉ ሽማግሌዎች እልካለሁ ብሎ ሲነግራት ነበረ። ከዛም አልፎ ደግሞ ታፈሱ እንግዲህ ያው የበአምላክ አፍቃሪ ናት። በአምላክ የፈለገውን ነገር ማድረግ ይችላል ማለት ነው በታፈሱ ላይ። ምክንያቱም
ስለምትወድ የፈለገውን ሁሉ ሲያዛዝ እሺ ከማለት ውጭ ሌላ ምንም አማራጭ የላትም። ያው እንግዲህ አደራ ህብስትን አደራሽን ምንም ነገር እንዳይጎልባትኝ አደራ ተንከባከቢያት ብሎ ሄደ ማለት ነው። ምክንያቱም እዚህ ጋር ደግሞ መስፍኔ ቡርቴን ይወዳታል። ቡርቴን ስለሚወዳት እንጠጣ ለምን አንጠጣም ስትለው እሺ ብሎ መጠጥ ቤት ይዘዋት ሄዱ ማለት ነው። ከዛም በኋላ መጠጥ ቤት ከሄዱ በኋላ እዛ ጠጥተው ምናምን ህብስቴን ወደ ቤቷ ወሰዷት ማለት ነው። ወደ ቤቷ አቅፎ ወሰዳት እና አድረሳ። ከዛ ተመልሶ መጣ። ከመጣ በኋላ ይቺ ልጅ ከሚጠጣበት ውስጥ መድኃኒት ጨምራ የሚያሰክር መድኃኒት ጨምራ እሷ ሳትጠጣ ቪዲዮ ቀርጸዋለች ራቁት ሆና። ያን ቪዲዮ እንግዲህ ማስፈራሪያ ነው። ምክንያቱም በአንተ ተረማምጄ ሀብቱን እወርሳለሁኝ ሀብቱን እወስዳለሁኝ ብላ ሄርሜላ ለራሷም ጥቅም ነውና የቀረበቻቸው እንግዲህ በአምላክን ተጠቅማበታለች ማለት ነው። በአምላክ እንግዲህ ይህን ሁሉ አያውቅም፣ ግን አሁን በሄርሜላ ወጥመድ ውስጥ ተጠምዷል ማለት ነው። ምክንያቱም ይህን ቪዲዮ የያዘችበትኝ ልታስፈራራው ለህብስት እናገራለሁ፣ ለህብስት አሳየዋለሁ ወይም ደግሞ ለመንግስት ለህግ አሳያለሁ ይሰጥብሃለሁ ስለምትለው ይፈራና ሁሉን ነገር እሺ ነው የሚላትኝ። ከዚህ በኋላ አብረን እንደር ብትለውም እሺ ከማለት ውጭ ምንም አማራጭ የለውም። ምክንያቱም ከሄርሜላ ወጥመድ ውስጥ ገብቷል ማለት ነው። ሄርሜላ እንግዲህ የፈለገችውን ነገር አድርጋለች። ምክንያቱም በመስፍኔ እግዣ ነው ማለት ነው። እንግዲህ መስፍኔና በአምላክም ይጣላሉ ማለት ነው። ለምን እንደሚጣሉ ጓደኛው እንግዲህ ምክንያቱም መስፍኔ ሄርሜላን ስለሚወዳትኝ እንዴት የኔ ጓደኛዬን እንዴት ይዟት ያድራን ብሎ ይናደድና ይከደዋል ማለት ነው። ከዛ ነገሩ ሁሉ ተበላሸ። መስፍን በአምላኬ ላይ ያለውን እምነት ያጣል፣ በአምላክም በመስፍን ያለውን እምነት ያጣሉ ማለት ነው። እንግዲህ ሁለታቸው ላይ ክፍተት ተፈጠረ። ድርጅቱንም እንገዛለን ብለው አስበው ነበረ፣ ግን ነገር ግን ምንም የሚሳካ ነገር አይደለም። በአሁኑ ሰዓት ሁለታቸው ጋር ንፋስ ገብቷል ማለት ነው። በጣም የሚያሳዝንና የሚያስገርም ነገር ነው። ሄርሜላ ግን ሀሳቧን ያሰበችው ሁሉ አሳክታለች ለዛሬው። ቀጣይ እንግዲህ ምን እንደሚሆን አብረን እናያለን። እንግዲህ ያው በዚህ ቪዲዮ እያስፈራራች ይቀጥላል ማለት ነው። እንግዲህ ለቤተሰብ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እኔንም አበረታቱ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ኮሜንት አስተያየታችሁን አስቀምጡልን። ህብስት 13 ነው። ህብስት 14ን ክፍል 14ን ይዘን እንመጣለን በቀጣይ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ቤተሰብ ሁኑ። ቤተሰብ ያልሆናችሁ እንወዳችኋለን። ውድና እየተከበራችሁ የትውስታ ዩቱብ ተከታታዮች ያው እንግዲህ እንደምታዩት ሄርሜላም በአምላኬ ጋር ተኝታ ያው እንግዲህ ቪዲዮ ቀርጻዋለች። እሷ ግን የሰከረች መስላ ግን አውቃ ነው። እሷ አልሰከረችም፣ እሱ ግን ብንብሎ ሰክሮ ነበር። ምንም አያውቅም አያስታውስም ሁሉ እንግዲህ በዚህ ቪዲዮ እንግዲህ መሳሪያ አድርጋ ተጠቅማለች። በዚህ ቪዲዮ እንግዲህ ብዙ ነገር እናይበታለን፣ ብዙ ነገር እንሰማበታለን። ቤተሰብ ነው። ቤተሰብ ያልሆናችሁ ቪዲዮ ሲለቀቅ ወደ አሁኑ እንዲደርሳችሁ የመደወል ምልክቷን ተጫኑ እና ውዶቼ ላይክ አድርጉ፣ ሰብስክራይብ አድርጉ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በድጋሚ ባይ ባይ። ክፍል 14ን ነገ እለቃለሁ።